ቢሮአቸው ተከቦ ተኩስ የተከፈተባቸው ጀነራል ታደሰ ወረደ የተደበቁበት ታወቀ። ቢሮአቸው ተከቦ ተኩስ የተከፈተባቸው ጀነራል ታደሰ ወረደ የተደበቁበት ታወቀ። በመጨረሻም ፈንቃዩ ጀነራል ተፈንቅሏል። ጀነራል ታደሰ ጌታቸው ረዳ ላይ ያደረጉት ራሳቸው ላይ ደርሷል። ይህን ተከትሎ ጀነራሉ እንደ ጌታቸው ሁሉ ለጠቅላይ ሚኒስትር አብይ እጅ ሊሰጡ ከ4 ኪሎ ጋር ሊሰለፉ ከጫፍ ደርሷል። ጀነራሉ ባመኗቸው ጋዶች መፈንቅለ መንግስት ተደርጎባቸዋል። ቢሮአቸው ላይም ተኩስ ተከፍቷል። በትግራይ የተጀመረው መፈንቅለ መንግስትን ተከትሎ የክልሉ ጊዜያዊ መሪ የቀድሞ ሌተናል ጀነራል ታደሰ ወረደ ጽንፈኛ በሚባለውና ከሻቢያ ጋር በጋሃር ጥምረት የመሰረተው ቡድን አካል እንደሆኑ በሚነገርላቸው በአሜሪካ የቀድሞ አምባሳደር ፍስሐ አስገዶም ቤት እንዲያርፉ መደረጉም ታውቋል። የታደሰ ወረደ ፍስሐ አስገዶም ቤት መቀመጥ በርካቶችን አስገርሟል። መፈንቅለ መንግስት ለማድረግ የሞከሩትን የክልሉ መሪ ቢሮ የተቆጣጠሩት ታጣቂዎች አካል የሆኑ ድምጽ ወያኔ የሚባለውን የሬዲዮና ቴሌቪዥን ማሰራጫ መቆጣጠራቸውም ተረጋግጧል። በመቀሌ እየሆነ ያለውን በመከታተል ሪፖርት የሚያደርገው የትግራይ የአዲስ ሪፖርተር ተባባሪ እንዳለው ከሆነ የትግራይ ጊዜያዊ መሪ ታደሰ ወረደ ይህ እስከተዘገበ ድረስ የሚያሰጋቸው ነገር አልገጠማቸውም። ይሁን እንጂ አሜሪካ ሆነው የህወሓት ኃይሉን ሲመሩና ሲያስተባብሩ ከነበሩት አቶ ፍስሐ አስገዶም መኖሪያ ቤት እንዲቀመጡ የተደረገበት አግባብ ግልጽ አይደለም ተብሏል። 78 የሚጠጉ የአንድ ኮር አባላት የክልሉን አስተዳደር ቢሮ የወረሩና የተቆጣጠሩት የትነግ አንድ ከፋይ ታጣቂዎች የድምጽ ወያኔን ቢሮ መያዛቸው ሰራተኞቹን በሙሉ ማባረራቸውን ተባባሪው የአይን ምስክሮችን ጠቅሶ አመላክቷል። ማን እንዳደረገው ባይታወቅም ድምጽ ወያኔ ከሳተላይት እንዲወርድ ወይም አገልግሎት እንዲስተጓጎልም ሆኗል። ታደሰ ወረደ ስልጣን ከያዙ በኋላ የሾሟቸው የትግራይ ፖሊስ ኮሚሽነር ገብረ ዴላ የ13 አርሚ አዛዥ በጽህፈት ቤታቸው ስብሰባ በተፈጠረው መፈንቅለ መንግስት ድራማ ዙሪያ እየተወያዩ መሆኑ ታውቋል። የመረጃ እስከ ተጠናከረበት ጊዜ ድረስ የስብሰባ ውጤት አልታወቀም። የክልሉ መንግስት በገሃድ ያለው ነገር የለም። የትግራይ ኃይል አባላቱ በወር የሚያገኙት ደሞዝ እንዲሻሻልና ሌሎች ጥቅማ ጥቅሞችን በተደጋጋሚ ሲጠይቁ ቆይቷል። ለአሁን አንዳንዶች ወደ አዲስ አበባ ሲሄዱ በተደጋጋሚ ይታያል። እንዲህ ያለው የትግራይ ኃይል አባላትና ተቃውሞ ጥያቄ ለመጀመሪያ ጊዜ የተከሰተ ሳይሆን ከዚህ ቀደም የክልሉ ዋና ከተማ መቀሌን ጨምሮ በተለያዩ አካባቢዎች አጋጥሞ እንደነበርም ተዘግቧል።